የነ ደብረጽዮን የነ ጌታቸው ስብስብ የነ ጀነራል ታደሰ ስብስብ የስም መቀያየር ካልሆነ በስተቀር በወልቃይት ጠገዴ ጠለምት ያላቸው አመለካከት ትናንትም ዛሬም ነገም አንድ ነው። ታላቋን ትግራይ እውን ማድረግ ነው። በትረ ስልጣኑ ተቆጣጥሮ ባደረሰበት ግፍ በደል የወልቃይት ህዝብ ጥያቄ አንድና አንድ ነው። የወልቃይት ጠገዴ ጠለምት ህዝብ ያለ ፍላጎቱ ትግራይ ታላቋን ትግራይ በሚል ውስጥ ማካተታቸውን የተቃወመ የታገለ አሁንም ባለው አደረጃጀት አማራዊ ማንነቱ እንዲረጋገጥ ኢትዮጵያዊ የዜግነት መብቱ ተጠብቆ እንደማንም ኢትዮጵያዊ እንዲኖር የሰብአዊ መብቱ እንዲረጋገጥ የሚፈልግ ህዝብ መሆኑን ደግሞ ደጋግሞ አሳውቋል። መለስ ዜናዊ ጀምሮ የወልቃይት ህዝብ ጥያቄው ግልጽና ግልጽ ነው። ያለ ፍላጎታችን ትግራይ ወደሚባል ሀገር ተካለናል። ይሄ ህገወጥ ነው። ከህዝብ ፍላጎት ውጭ የሆነ ነገር ስለሆነ ይሄ በፌዴሬሽን ታይቶ ወደ ጥንት መሰረታችን ወደ ጎንደር አሁን ባለው አደረጃጀት አማራ ወደሚለው እንድንጠቃለል የሚል ጥያቄዎችን ሲያቀርብ ቆይቷል። እንዳያማህጥራው እንዳይበላ ግፋው አይነት ብለን ያወጣነው አሁንም ቢሆን የዶክተር አብይ መንግስት የወልቃይት ጠገዴ ጠለምት ጥያቄ ለመመለስ ዝግጁ አለመሆኑን ነው። እናንተ የሚበጃችሁ ሰዎችን ከትግራይ ክልል ማዕቀፍ ውጪ ሆናችሁ ምረጡ መባሉ እንዴት አድርጎ ነው አማራና ትግራውያን ማዕከል ቁርሾ የሚያሰፋው? የኢትዮጵያ መንግስት ሲጀመርም ጀምሮ ምርጫ ለመምረጥ ሳይሆን የህዝቡን ስሜት ለማዳመጥ በሁለቱ ህዝቦች መካከል ያለውን ሁኔታ ለማዳመጥ የተደረገ ነው እንጂ ቅንነት ያለው ምርጫ ለመሆኑ መንግስት መልሶታል አይደለም። በኔ እና ባንተ እድሜ ያለው ትናንት የተወለደ ህፃንም ማንነቱን በሚገባ አማራነቱን በኢትዮጵያዊነቱ የማይደራደር ህዝብ መሆኑን ያውቃል። ለዚህ ለጽምዶ ትልቅ ግብአት እየሰጠው ያለ የምለው ራሱ የኢትዮጵያ መንግስት ነው። አሁንም የኢትዮጵያ ችግር ከዕለት ወደ ዕለት እንዲባባስ የሚያደርጉት ያሉ ስልጣን ላይ ያሉ መንግስታት ናቸው ብዬ ነው የሚወስደው።